አዲስ እቃዎች ስልክ፣ ላፕቶፕ፣ ቤት፣ መኪና፣ ጫማ፣ ልብሶች የተለያዩ እቃዎችን ያገለግሉትን እንዲሁም ብራንድ አዲስ የሆኑ እቃዎችን እንዴት አድርጋችሁ ኦንላይን ላይ ሰርች አድርጋችሁ ማግኘትና በቀላሉ እንዲሁም አካባቢያችሁ ላይ ፖስት የተደረገውን እቃ እናንተ የማታውቁ እቃዎችን ሰው ፖስት ያደረገውን ማን ነው የሚሸጠው፣ ምን አይነት እቃ ነው፣ ስንት ብር በስንት ዋጋ ይሸጣል የሚለውን ሁሉም ቼክ አድርጋችሁ መግዛት የምትችሉበትን አዲስ አፕሊኬሽን እናንተ ዛሬ ይዤላችሁ መጥቻለሁ። ያልገባችሁ ነገር በደንብ መጠየቅ ትችላላችሁ። የሚገርማችሁ ነገር በጣም ውድ የምንለው እቃዎችን በጣም በርካሽ ዋጋ ማግኘት ትችላላችሁ። እቃዎችን ሪፈር ማድረግ ነው የተካበ ይገኛሉ። መጀመሪያ እቃዎችን ሰርች ማድረግ ነው። እናንተ አፕሊኬሽን ዳውንሎድ ታደርጉና በራሳችሁ ስም በእናንተ ስልክ ቁጥር እናንተ አካባቢን ሁሉ ካስቀምጣችሁ በኋላ እናንተ አካባቢ ላይ ራሱ የሚሸጡ መኪና፣ ቤቶች፣ የተለያዩ ነገሮች ያገለግሉት እንደውም አዲስ እቃዎችን በደንብ ቼክ አድርጋችሁ ከዛ ውስጥ ከፕላትፎርም ወይም ከአፕሊኬሽኑ አማካኝነት ቼክ አድርጋችሁ መግዛት እንደምትችሉ ዛሬ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ግን ይሄን ዩቲዩብ ቻናል ሳብስክራይብ፣ ላይክ ካላደረጋችሁ ላይክ አድርጋችሁ ቪዲዮን ከመጀመሪያ እስከ መጨረሻ መከታተሉ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሳብስክራይብ ማድረግ እንዳይረሳ። እዚህ ጋር አሁን ስክሪን ላይ እንደምትመለከቱት እዚህ ጋር አሁን ኢቲፕ 10000 የሚል አለ። ይሄ ሳምሰንግ ጋላክሲ S22 አልትራ የሚል ነው። 512 ጂቢ ያለበት ነው ማለት ነው። ከሁሉ እንዴት እንደምስል እንደገና ደግሞ በ20000 የሚሸጠውን እዚህ ጋር አስቀምጧል። ሌላኛ ደግሞ ምንድነው 16000 የሚል እዚህ ጋር አለ። አፕል አይፎን XR 64 ጂቢ የሚል ማለት ነው። ብዙ ነገሮችን ሰርች አድርጎ ማግኘት ይቻላል ማለት ነው ከዚህ አፕሊኬሽን። ሌላኛ ደግሞ ምንድነው ይሄን አፕሊኬሽን ከሌላ ነገር ለየት የሚያደርገው የተለያዩ የቤት እቃዎች የተለያዩ የምትፈልጉትን ነገር ሰርች ታደርጉ። አሁን ፖን ሰርች ስላደረኩኝ ነው ማለት ነው ይሄን ያመጣ ያለው። በጣም የሚገራርሙ ነገሮችን ሰርች ታደርጉ ያመጣላችኋል ማለት ነው። እዚህ ጋር ወደ መጀመሪያ አካባቢ ስትመጡ እዚህ ጋር ትሬዲንግ ቬሂክል የሚላል፣ ፕሮፐርቲ፣ ፖን ቴብልስ የሚላል፣ ኤሌክትሮኒክስ፣ ሆም አፕል ምናምን ብሎች አሉ። አሁን ለምሳሌ እዚህ ጋር ቤቢ ኪድስ የሚላል፣ ጆቦቹ አሉ። እዚህ ጋር አሁን እቺ የምትመለከቱ ጆብ የሚላል፣ ጆብን አንድ እንደዚህ ኔክስት እዚህ ጋር የተለያዩ ማስታወቂያዎች ለምሳሌ እዚህ ጋር 40 ማስታወቂያዎች አሉ ያለ ነው። ፋውንድ ፎርትን አድስ ያለ ነው ያለው። ከ10 እስከ 15 ያለው ፓርት ታይም አካውንታንት እንደ ኢንተርናል ኦዲተር የሚላል፣ በግማሽ ሰዓት መስራት የሚችልና በውስጥ ኦዲተር መስራት የሚችል ካለ ምንድነው ኮሚሽኖቹ ብዙ ነገሮች አሉ። ሆቴል ጀነራል ማናጀር የሚላል ከ20 እስከ 50 ያለው። እንደነ ደግሞ እዚህ ጋር 2000 እስከ 4000 የቡቲክ ሻጭ ሰራተኛ የሚላል። ኮሚሽን ኦንላይን ጆቦች አሉ። እዚህ ጋር ተወዳላችሁ ይሄን አፕሊኬሽን ማለት ነው። አፕሊኬሽኑ ምን ይመስላል ከሄድ ዳውንሎድ ማድረግ ትችላላችሁ። ምንድነው መጨረሻ ላይ ለእናንተ ያሳያችኋለሁ። ገብታችሁ ቼክ ስታደርጉ አሁን ምን አይነት ነገር ትምህርት እናገኛለን ለምትሉ ጥያቄ መጀመሪያ ይሄን ታችሁ ቅደም ተከተሉን ተከተላችሁ ገብታችሁ እንድታዩ ስለፈለኩኝ ነው። እዚህ ጋር ሰርች ጆብ ነው የፈለጋችሁ ትምህርት አይነት ነው ሊሆን ይችላል። እዚህ ጋር ሰርች ማድረግ ይቻላል። ለምሳሌ እዚህ ጋር ሰርች ማድረጊያ ቦታ ላይ ለምሳሌ ሲሌ ሞባይል ለምሳሌ ሰርች ባደርግ ሞባይል ሰርች ባደርግ ሞባይሎችን ያመጣልኝ ማለት ነው። በጣም የሚገራርም አማራጭ ነው ያለው ማለት ነው። ይሄ ደግሞ የሚገርማችሁ ነገር አንድ ከከፈታችሁት በኋላ አካባቢያችሁ ላይ ፖስት ተደረገ አዳዲስ እቃዎቹ የተለያዩ ነገሮችን ለመሸጥ ፖስት ያደርጉት ነገር ካለ በሎኬሽን አማካኝነት ያንተ አካባቢ እንደዛ አይነት እቃ ፖስት ተደርጓል የሚለው ለእናንተ ሜሴጅ ያስገባላችኋል ማለት ነው። በጣም ገራሚ የሆኑ እቃዎችን ማግኘት ትችላላችሁ። ለምሳሌ ይሄን ቀይረ ደግሞ እዚህ ጋር ሰርች ቦታ ላይ ኮምፒውተር የሰርች ባደርግ ወይም ላፕቶፕ የሰርች ባደርግ ያመጣልኛል ማለት ነው። እሺ ላፕቶፕ የሰርች ባደርግ አሁን ታያላችሁ እዚህ ጋር አካባቢያችሁ ላይ ያለው መጀመሪያ ሎኬሽን ምናምን ስለምናስገባ እዚህ ጋር እንደምትመለከቱት ኒው ላፕቶፕ የሚል አለ። አሁን እዚህ ጋር ሁለት ማወቅ ያለባችሁ ነገር ምንድነው ዩዝድ እና ኒው ነው ያለው አማራጭ ስታሙሉ። እንደገና ደግሞ መግዛት ብቻ ሳይሆን እናንተ ፖስት አድርጋችሁ መሄድ ትችላላችሁ። እንዴት ፖስት አድርጋችሁ መሄድ ትችላላችሁ? አንድ ባንድ እናንተ እንደማሳየው ይሆናል። እዚህ ጋር እንደምትመለከቱት ብዙዎች አሁን ዩዝዶቹ አሉ፣ እንደገና ደግሞ አዲሶቹ አሉ። ኒው ነው የሚላል እዚህ ጋር እንደምትመለከቱት ኒው አለ። ብራንዶቹን በሎ ኒው የሚለውን በኦልድም ሰርች አድርገው ብራንድ ለምሳሌ እዚህ ጋር አለ። ብራንዶችን ሰርች ታደርጉ ላፕቶፕ፣ ዴስክ ኮምፒውተር፣ ሰርቨር አዘር የሚላል እዚች ጋር ብራንድ ቦታ ላይ ሎኬሽን ለምሳሌ የምትፈልጉት እዚህ አካባቢ አዲስ አበባ ውስጥ ነው የት ነው የሚፈልጉት ሎኬሽን ማስቀመጥ ይቻላል። እዚህ ጋር ቤንሻንጉል ጉሙዝ፣ ድሬዳዋ፣ ጋምቤላ፣ ሀረር፣ ኦሮሚያ፣ ሳውዝ የሚላል እዚህ ጋር ለምሳሌ የፈለጋችሁትን ሰርች አድርጋችሁ ኦል ኢትዮጵያ ማድረግ ትችላላችሁ። ካልሆነ ደግሞ ለምሳሌ አዲስ አበባ ብዬ አዲስ አበባ የሚለውን ስነካ ቦሌ አካባቢ ያለውን ብዬ ማስታወቂያን ፖስት ሳደርግ ቦሌ ፖስት የተደረጉ አጠቃላይ እቃዎችን እዚህ ጋር መጥተውልኛል ማለት ነው። ኒው ላፕቶፕ አሰስ የሚል TUF ጌሚንግ A15 የሚላል እዚህ ጋር ደግሞ
ኮንዲሽኑ ምን ይመስላል፣ ብራንዱ ምን ይመስላል የሚለውን ብራንድ ቦታ ላይ ነግቼ ኦልድ ለምሳሌ አፕል ሌንቮ የሚል አለ። ለምሳሌ እዚህ ጋር አፕልን ብነካ አፕልን ያመጣልኛል ማለት ነው። ሞዴሉ ደግሞ ምን ይመስላል የሚለውን እዚህ ጋር ደግሞ ያው ለምሳሌ ሞዴል ስነካ ምን አማራጭ አመጣልኝ፣ ማክቡክ አለ። እንደገና ደግሞ ሌላ ለተጨማሪ ብዙ አይነት ተመራጮችን ያመጣል። ማክቡክ የሚለውን ነግቼ እንደዚህ ብገባ ሾው አዲስ የሚል እንትኖችን ያመጣል። ማስታወቂያዎችን ለአማራጭ ነስነካ ያመጣልኛል ማለት ነው። ኮንዲሽኑ እንደገና ምን ይመስላል፣ ብራንድ ነው ዩዝድ የሚል አለ። ኮንዲሽኖችን ማለት ኮንዲሽን ቦታ ላይ ስትገቡ ዩዝድ እና ያገለገለን አዲስ መሆኑን አማራጭ ይሰጣል ማለት ነው። ብራንድ ኒው የሚል አለ። ሪፋብሪሽድ ሊሆን ይችላል። ዩዝድ አማራጮች አሉ። ለምሳሌ እዚህ ጋር ዩዝድ አሁን ያገለገሉ ብዙ ጊዜ ሰው ስለምፈልግ ኮንዲሽኑን ነክቼ ኮንዲሽን ቦታ ላይ ዩዝድን ከለካው ሾው አዲስ የሚለው ላይ ያመጣል። ዩዝድ አፕሊኬሽኖች ነው ለኔ የማመጣልኝ ማለት ነው። አጠቃላይ እንደዚህ ዩዝዶች ነው ላፕቶፕ 35 ያለ። እንደገና ይሄ ብቻ ሳይሆን ፕራይሱን ዋጋውን ማስቀመጥ ያለኝ ፕራይስ ቦታ ላይ ገብቼ የትኛው ነው ክሊክ ማድረገው ፕራይሶቹን አንደር 39,000 የሚል አለ። 39 ከ77 የሚል አለ። አንደር 39 የሚለውን እስቲ መርጫለሁ። አሁን አንደር 39 18,000 ያለ እዚህ ጋር ላፕቶፕ አፕል ማክቡክ የሚል 2020 ኤምኤል የሚል 4GB ኢንቴል ኮር ያለው ሰርች አድርጋችሁ የፈለጋችሁ ማግኘት ትችላላችሁ። አሁን ግን እንዴት አድርጋችሁ ከመጀመሪያ እስከ መጨረሻ ማየት ትችላላችሁ የሚለውን አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ አፕሊኬሽኑ እንደምትመለከቱት ስክሪን ላይ አፕሊኬሽኑ እቺን ትመስላለች። በኋላ ጂጂ የሚለው ነው። እናንተ ይሄን ዳውንሎድ ማድረግ ስትፈልጉ እናንተ እሺ የማይል ከሆነ ከስር ያለው ሜሴጅ ቦታ ላይ ያለ ቴሌግራም ሊንኩን ነክታችሁ ቴሌግራም ላይ ገፍታችሁ ማግኘት ትችላላችሁ ማለት ነው። ከቴሌግራም ላይ አፕሊኬሽን ምናምን ብላችሁ ጠይቁኝ ጂጂ የሚል አፕሊኬሽን ነች። ከስር ደግሞ ሜሴጅ ቦታ ላይ ከፈለጋችሁ አስቀምጥላችኋለሁ። ሜሴጅ ቦታ ላይ የቴሌግራምን አካውንት ካስቀመጥኩም በኋላ እሱን ነክታችሁ ቀጥታ ወደ ቴሌግራም ከገባችሁ በኋላ ከቴሌግራም ነክታችሁ ከዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በጣም የሚገርም ነው። ብዙ ነገር ነው ያስቀረሁት። ለምሳሌ እንዴት አድርገን እንከፍታለን የሚለው ፕሮፋይል መጀመሪያ እናንተ መግዛትና መሸጥ ስትፈልጉ እዚህ ጋር ሴል የሚል አለ። እንደገና ፕሮፋይሎችም አሉ። ፕሮፋይል ላይ ገባ አሁን ፕሮግራም ላይ የኔ ፕሮፋይል ነው የሚያሳያችሁ ማለት ነው። ስልክ ቁጥር የሚቀመጥበት ቦታ አለ። ለምሳሌ እዚህ ጋር የኔን ስም አስቀምጦልኛል ማለት ነው። እንደገና እዚህ ጋር ፎን ነምበር የሚል አለ። ስልክ ቁጥሩን የማስቀመጥ ነው። ለሴኩሪቲ ሲል ስልክ ቁጥር ማስቀመጥ የተወኩት ማለት ነው። እናንተ ደግሞ ሌላ አማራጭ እሺ እዚህ ጋር አሁን ፐርሰናል ኢንፎርሜሽን እናንተን ታሞላላችሁ። ለእናንተ በትክክል እንዳይመጣላችሁ ማለት ነው። ዲሴብል ቻቶችን ኢኔብል ማድረግ አለባችሁ። ሜሴጅ የሚገባበት ማለት የጠየቃችሁት እቃ አለ ወይ የሚለውን እቃ ከጠየቃችሁ በኋላ እናንተ እንዲገባላችሁ እሱ መክፈት አለባችሁ። ኢኔብል መሆን አለበት ማለት ነው። እንደገና ደግሞ መግዛት ብቻ ሳይሆን እኛም መሸጥ እንችላለን። እዚህ ጋር ሴል የሚል ቦታ አለች። ሴል ስትነኩ ሴል የሚለውን ፕሮፋይል ከነካችሁ በኋላ ታይትል ታስቀምጣላችሁ። ምን አይነት እቃ ነው መሸጥ የፈለጋችሁ። ለምሳሌ እኔ ሞባይል ብያለሁ። ሞባይል የሚለው ላይ እኔ አሁን ለምሳሌ ለእናንተ ለማሳየት ያክል ኮምፒውተር ብዬ ሰርች ባደርግ ይሄን ኮምፒውተር ብዬ አስቀምጣለሁ። አነስ ያለ ነው። ኮምፒውተር ካምፓኒ ኮምፒውተር እንደ ሞባይል ፎን ብዬ ባስቀምጥ እሺ ኮምፒውተር እንደ ላፕቶፕ ብዬ ባስቀምጥ ነው እናንተ ለማሳየት ያክል። ከዛ ይሄን ይቀበላል ማለት ነው። እሱ ከተቀበለ በኋላ እዚህ ጋር ማለት ያለው አውዲዮ ለምሳሌ እዚህ ጋር ሄድፎን፣ ላፕቶፕ፣ ኮምፒውተር፣ ኔትወርክ፣ ፕሮዳክት፣ ፎቶ፣ እንደ ቪዲዮ፣ ካሜራ፣ ሶፍትዌር የሚላል እዚህ የፈለጋችሁትን አንድ ለምሳሌ መሸጥ የፈለጋችሁት ሳይሆን መሸጥ የምትፈልጉት ነገር ፎቶ፣ እንደ ቪዲዮ፣ ካሜራ ከሆነችን ነግቼ በገባ ያስቀምጥልኛል ማለት ነው። ፎቶ፣ እንደ ቪዲዮ፣ ካሜራ መሸጥ ይፈልጋለሁ ካላችሁ እዚህ ጋር ያለችው ምን አድርጉ እያለ ነው ያለው ካሜራ እሱ ያ መሸጥ የፈለጋችሁትን እቃ ካሜራ አንስታችሁ መስራት አለባችሁ። ከፌስቡክ ሊንክ ማድረግ አለብህ እያለ ነው ያለው። ሪጅኑ ታስቀምጣላችሁ። አሁን ቅድም ቦሌ ብዬ ስለጠየቁኝ ነው ቦሌ ያስቀመጥልኝ። የፈለጋችሁትን ሪጅን እናንተ ያላችሁበትን ቂርቆስ የሚል አለ። ሌላ ክልሎቹም አሉ። ችግር የለም። የፈለጋችሁትን ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ሜክ እያለ ነው ያለው። ሜክ ካኔን ምናምን የሚል ካሜራ አይነቶች ነው እየጠየቀ ያለው። ለምሳሌ ካኔን ብዬ ባስቀምጥ ይቻላል ማለት ነው። ሞዴሉ ምን ይመስላል ደግሞ ሞዴል ይጠይቃል። ሞዴል የፈለጋችሁትን የመሸጥ የፈለጋችሁትን እቃ ሞዴል ማስቀመጥ ትችላላችሁ። ታይፑ ምን ይመስላል? ዲጂታል ካሜራ ነው? ድሮን ነው? አክሽን ካሜራ ነው? ምንድነው? ፊልም ካሜራ ነው? ቪዲዮ ካሜራ የሚለው ለምሳሌ ቪዲዮ ካሜራ ብዬ እዚህ ጋር አዛለሁ ማለት ነው። ኮንዲሽኑ ፎቶ ሪዞሉሽኑ ምን ያክል ነው የሚይዘው የሚለውን እሱንም ማስቀመጥ አለባችሁ። ሶኒ ብዬ ባስቀምጥ ምን ያክል ፒክሴሉ ምን አይነት የሚሰራ የሚለውን የሱ ሬሾ ጭምር ነው እየጠየቀ ያለው። ኮንዲሽኑ ዩዝድ ነው አይደለም የሚለውን እንዳለ ሙሉ ነገር መጠየቆችን አሟልታችሁ ፖስት ማድረግ ነው። ዋጋውን ጭምር ሁሉ ነገር ታስቀምጣላችሁ። በነፃ ነው ፖስት የምታደርጉት ማለት ነው። በጣም ከፍራችሁ ማድረግ ትችላላችሁ። ከስር እንደምትመለከቱት የፈለጋችሁ ስልክ ነው ማግኘት የምትችሉት። ይሄ ብቻ ሳይሆን መኪናዎቹም አሉ። ከፈለጋችሁ ቬሂክል መኪናዎቹ አሉ።
ካር የሚል እዚህ አማራጭ ሞተር ሳይክል አለ። ሄቪ ኢኩፕመንት አለ። ለምሳሌ ሄቪ ኢኩፕመንት 111 በማስታወቂያ የተቀመጠ ኢትዮጵያ ውስጥ ማለት ነው። እዚህ ጋር አሁን እንደምትመለከቱት አሁን ይሄ 6,500,000 የሚል አለ። ይሄን ቃል ለምሳሌ አሁን መሸጥ የፈለገ ሰው ፖስት አድርጓል። ሄቪ ኢኩፕመንቶች ላይ የተቀመጠ ማለት ነው። ቦታውን ጭምር ነው የሚያስቀምጥ። ይደውል ብሎ አስቀምጧል ማለት ነው። እዚህ የፈለጋችሁትን እቃ ሰለክት አድርገው መግዛት ይቻላል ማለት ነው። ብዙም እዚህ ጋር አሁን ግልጽ ያልሆነላችሁ ነገር ካለ አስቀምጡልኝ። ዩቲዩብ ቻናል ሳብስክራይብ ማድረጋችሁንም እንዳትረሱ። የፈለጋችሁትን ለቀጣይ ደግሞ አሁን ያልገባችሁ ነገር ካለ አስቀምጡና ለዚህ አፕሊኬሽን ግልጽ አድርገን እናንተ አስቀምጣለሁ። ስልኮቹ ምኖቹ የፈለጋችሁ ነገር መግዛት አማራጭ አለው። የፈለጋችሁን እዚህ ጋር ጽፋችሁ ሰርች ማድረግ ብቻ ነው። ሉኪንግ ፎር የሚለው ላይ ብቻ ሰርች ማድረግ ነው። ለምሳሌ ቡክ ብዬ ራሱ ሰርች ማድረግ እችላለሁ። ላፕቶፕ ብዬ ቅድም የጻፍኩትን አስቀምጧል። እዚህ ጋር ለምሳሌ ቡክ ብዬ ዝም ብዬ ሰርች ማድረግ ምን አይነት መጽሐፍ ነው የፈለግከው ምናምን ብሎ ሊጠይቀኝ ይችላል ማለት ነው። እዚህ ጋር እንደምትከት ቡክ ተቀላቀሉ። ሊንኩን ሜሴጅ ቦታ ወይም ዲስክሪፕሽን ቦታ ላይ አስቀምጣለሁ። ስለነበረን ቆይታ በጣም አድርጌ አመሰግናለሁ።